ስለዚህ የብሔር ጭቆና ወያኔ ነው ያመጣው የሚለው ውሸት ነው። ወያኔ ነው ኢትዮጵያን በጎሳ የከፋፈለው ምን ያደርገው የሚለው ነገር ተረት ነው። ይሄ በጣም የሚያሳፍር ውሸት ነው። ለምን እኛ በኃይለ ሥላሴም ጊዜም ነበር፣ በደርግ ጊዜም ነበር። ኦሮሞን መጥላትና ማንቋሸሽ በኃይለ ሥላሴ ጊዜም ነበረ፣ በደርግ ጊዜም ነበረ፣ አሁንም አለ፣ ዛሬም አለ። ዛሬ እንዳውም በሬዲዮ ነው በቴሌቪዥን ነው የወጡ። እኔ በጣም የሚያሳዝነኝ ባለቤት የሌለው ህዝብ መሆኑ ነው። የኦሮሞ ህዝብ በጣም ነው የሚቆጨኝ። ባለቤት የሌለው የሚከላከልለት የሌለው ህዝብ ቫልዩን አንቋሸው ያቀርባሉ፣ ታሪኩን አንቋሸው ያቀርባሉ፣ ባህሉን አንቋሸው ያቀርባሉ። ልክ የሰው ፍጡር እንዳልሆነ አድርጎ ነው የሚያቀርቡት። ይሄ ነው እኛ የኢትዮጵያ ኤክስፒሪየንሳችን ይህን ይመስላል። እና ይህንን ጎሰኛነት ምንነት ወያኔ ነው ያመጣው ብሎ የሚሉት በጣም የሚያሳዝን ይሄ ኢንፋክት እንደዚህ የሚሉ ሰዎች የማያፍሩ አይናቸውን በጨው የታጠቡ የእውነት ጠላቶች ናቸው። ነበርኩ እዚሁ ነበርኩ እኔ 30ውንም ዓመት ከወያኔ ስር ሆኖ የኦሮሞ ልጆች ያጠቁ የነበሩት ትግሬዎች አይደሉም፣ በአብዛኛው አይደሉም። የሰው ስም መጥራት ምን ያደርጋል ብዬ ነው እንጂ በስም የምናውቃቸው ሰዎች አሉ። ጥቁማ እያደረጉ የኦሮሞ ልጆች ከሌ ኦኔግ ነው። ምንም ኦኔግ ምን እንደሆነ የማያውቅ ልጅ ሁሉ ይታሰር ይገረፍ ነበር እና ከትምህርት ቤት ይባረር ነበር ኦኔግ በሚል እና አሁን ትንሽ ቆይቶ ደግሞ ሌላ ቃል ይፈጠራል፣ የምንጠቃበት ቃል ይፈጠራሉ በየወቅቱ በየዘመን